توشو مؤمن يواشم سيل قسة وأداء الأمانة أمانا بمتأبك سبحان الله من هالباد بروغرام سلما يفقد زيو تكارج الله شو مهدو أمانة من بروغرام نورا سو كي وجه أجر نميدور اللي سو عمنو يسطو على 3 مليون بر لا تارغوت يتقفا بك عليه مان نهيلو እኔ እኮ ነው ትናንት የሰጠው ማን የለም ረሱል በምን አዘዙን አለ እውነትን በመናገር አማናን በመጠበቅ ሲለተ الرحيم ዝምድናን በመቀጠል وحسن الجوار ጉርብትናን በማሳመር ለጎረቤት ጥሩ በመሆን አስተማረ ሙእሚን አይደለም እሱ ጠግቦ ጎረቤቱ ተርቦ ያደረ ይሉና አንተ ስራ ይዘ ምናልባት እዚህ መሃል ስራ የፈታው ወንድም አለ ሙእሚን ነን ታዲያ ራሳችን እንጠይቅ ወንድሜ ስራ ፈታ እንዴት ነው የምፈልግለት የሙእሚን ባህሪ ነው ይሄ على كل በእስላም ውስጥ ስነ ምግባር የዚህን ያህል ቦታ ነው ታዲያ ከእናንተ ጋር ማደርገው የዛሬው ቆይታ ከአኽላቅ ውስጥ አንዱ ስለሆነ ይሆነ الإثارة والعطاء ኢታር ማለት ሌሎችን ማስቀደም ለሌሎች መኖር የሌሎችን ሐጃ ከራስ በፊት መፈጸም ቁርጡቢ ምን ይላሉ الإثار هو تقديم الغير على النفس ኢታር ማለት ሌላውን ካንተ በፊት ማስቀደም ወንድሜ ያገኝ ወንድሜ ይደግ ለምን ይሄን ርዕስ መረጥኩት ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሰናል ሁሉም ነፍሲ ነፍሲ ነው ከቤት አስኮብልሎ እሱ ብሩን እየቸበቸበ የሷ ህይወት ቢበላሽ እሱ ግድ የለው እኔ ልውጣ ነው ዋን ራስን መምረጥ ውስጥ እንገኛለን አላሁ ስብሓንሁ ወተዓላ ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል ويؤثرون على أنفسهم ከራሳቸው በላይ ሌሎችን ያስቀድማሉ ولو كان بهم خصاصة ለነሱ እንኳን የበለጠ አስፈላጊ ቢሆን ሌሎችን ያስቀድማሉ ተርፏቸው አይደለም ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላል ይሄ ቁርአን የወረደበት ታሪካዊ ክስተት አለ አስገራሚ ታሪክ ነው ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا رسول الله اني مجهود يا الله መልእክተኛ እኔ ችግር ውስጥ ረሃብ ውስጥ ብሶት ውስጥ ነው ያለው እባክዎ መግቡኝ አላቸው አዛኙ ነብይ ምን አሉ ወዲያውን ሰው ጠሩና ወደ ሚስታቸው ላኩ ምን የሚበላለሽ መልስ ላከች ያ አላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም ወደ ሌላ ሚስት ላኩ ወደ ሌላኛውም ደገሙ ሁሉም ተደምረው ምን አሉ لا والذي بعثك بالحق ما عندنا إلا ما بحق بلاك ጌታን ምናለን ቤታችን ውሃ እንጂ ለእንግዳ የሚሆን የለም በውሃ እንዴት ያስተናግዱት ከዛም ዞር አሉና ከሰሃቦች መሃል من يضيف هذا የኔን እንግዳ ዛሬ ማን ነው የሚያስተናግድልን የረሱል እንግዳ ሊሰጣቸው ነው ሰሃቦችም ደካማ ናቸው ኢኮኖሚካሊ አና ያ ረሱል አላህ አላም በሰሃባ እኔ አለው እኔ ነው የርሶን እንግዳ ወስደው ሰውየውን ይዞት ወጣ ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ እንዳታሳፍሪ ምን የሚበላል አላት ሌላ የሚበላ የለም ለልጆቻችን ብቻ ነው አለችው አይ እንግዳ ዛሬ ልጆቻችንም ኢታርን ይማሩ ልጆቻችንን አታለሽ አጫውቻቸው ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ ሌላ የለም ቤት ውስጥ የልጆች ምግብ ብቻ ነው ባልና ሚስት እንኳን በባዶ ነበር የሚተኙት ልጅን እናት አቆላምጣ صالح ሚስት አላህ ሚስቶቻችን صالح ያድርጋቸው ወንድን ኸይር እንዲሰራ ታግዘዋለች አንዳንዷ እንግዳ ይዘባ ስትመታ ዲያንተ እንግዳ ያልቅም ምትላለች እህቶቻችንን ባይመለከትም ማለት ነው
እባክሽ ምን አለ ልጆችን አባብለሽ አስተኝ። እሺ አለች። አባበለች፣ አስተኛች። ሁለተኛው ስቴፕ ምግቡ ትንሽ ነው፣ እንግዳው ሊሸውዱት ነው። ምግቡን እንዳቀረብሽው ጠጋ ብለሽ ሻማውን አጥፊው አላት። እሺ አለች። ሻማውን አጠፋች። ሶስተኛ መመሪያ ምን በላ እንምሰል አላት። መብራቱ ጠፍቷል፣ ድግዝግዝ ያለ ነው። ምግቡ ቀረበ። እነሱ የመብላት ድምጽ ያሰማሉ፣ ያርጉ ይበላሉ። ባዷቸው ነው እኮ እንግዳው እየተሻማ አብረው እየበሉ መስሎታል። ግጥም አርጎ በላና ሰላማዊ እንቅልፍ። ጧት ላይ ሲነጋ ይህ ሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል። فقال من على لقد عجب الله من صنيعكما بضيفكم الليلة الله ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል። አላህ ተገረመባችሁ። በእናንተ ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ ويؤثرون على أنفسهم ከነፍሶቻቸው በላይ ሌሎችን ያስቀድማሉ ولو كان بهم خصاصة ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ። ሙእሚን ስነ ምግባሩ ሌላ ነው የሚያስቀድም። እኔ ሙቼ እሱ ይዳን ነው ሙእሚን። ይህን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ አያውቀው። ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ። The 7 Habits of Highly Effective People ሰብዑል ዓዳት ይሉታል። ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቭ የሚባል ምሁር ጻፈ። መጽሐፉ ጥሩ ነው። ከኢስላምም ብዙ ይወሰደዋል። ያው ባይገልጸውም ማለት ነው። አንብቤዋለሁ መጽሐፉ። 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል። ከነዚህ ውስጥ አንደኛው ባህሪያቸው ምንድነው? የሚያስቡት ዊን ዊን ነው ይላል። ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው። እነዚህ ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘዋል። አንዱ ባህሪያቸው ምንድነው? አንተም አትርፍ እኔም ላትርፍ፣ አንተም ብላ እኔም ልብላ። ከአራት ይከፍለዋል የሰው ልጆችን ባህሪ። ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር። የመጀመሪያው ባህሪ ዊን ዊን ነው፣ አንተም አትርፍ እኔም ላትርፍ። ሁለተኛው ሉዝ ዊን ነው፣ እኔ ልክሰር ምን አደርጋለሁ አንተ አትርፍ። ሶስተኛው ዊን ሉዝ ነው፣ እኔ ለማትርፍ አንተ የራስ ጉዳይ። አራተኛው ሉዝ ሉዝ ነው፣ አንተም ታጣለህ እኔም አጣለሁ፣ ሁላችንም 0-0፣ ማንኛችንም አንጠቀምም። ዶክተር ጣሪቅ አልስወይዳን ይህን ክስተት አሜሪካ ውስጥ የተከሰተን ይናገራል።